ያክል ምንድነው? ከዳኒ ነፍስ እኮ አልገደለም፣ ወደድኩሽ ነው እንጂ ያለው ነፍስ አልገደለም። በሰዓቱ በዳኒ በጣም ተናድጄ ነበር። አብዛኞቻችሁ ግን አሁን ላይ በጣም አናደዳችሁን። በተለይ በትናንት ነው በሚደርሰኝ መልእክት፣ በጓደኞቼ በምናምን የምትልኩት መልእክት በጣም ነው የሚደብረው። እናቴ አትጥላኝ ወይ አባቴ አይጥላኝ እግዚአብሔር አይጥላኝ እንጂ እውድሽ ነበረ ጠላዎች ምን አገባኝ። የሰው ልጅ እኮ ይቀየራል። ትናንት እንደዚህ አልነበርሽም፣ ዛሬ በጣም ተቀየርሻል። የሰው ልጅ ትናንት በረገጠበት ጫማ ዛሬ አይረግጥም። የእግሩ ሳይዝ እንኳን ይጨምራል። አምና የለበስኩትን ልብስ ዘንድሮ አልለብሰውም። አብዛኞቻችሁ ታውቃላችሁ። ከዚህ በፊት የሰጠኝን ዛሬ መልስለታለሁ ማለት ነው። ምክንያቱም እኔ በሁለት ዓመት ታሰር አልፈልግም። አይታወስም እኮ ለሰው የተሰጠ ነገር እኮ ምን ይዛል? ስጦታ ነው። ንቀት ነው? ንቀት አይደለም፣ አስፈላጊ ስላልሆነ ነው። አልቀበልሽም ነው። ስጦታ ኦልሬዲ ሰጠኩ። ይሄ እኮ በጣም ንቀት ነው። እንዴት ነው ማትቀበለኝ? ይሄ በጣም ይደብር ነገር። ንቀት አይደለም፣ ንቀት ነው። ካልፈለግሽው በጣዩ ከፈለግሽ ክብረ ቢስ ነሽ። አመሰግናለሁ። በጣም ክብረ ቢስ ነሽ። ሰላም ሰላም ሰላም። ውድና የተከበራችሁ የኛ ውድ ያደረስንሽ እኛ ኦዲየንስ ነው እዚህ በቃ ያኔ እንታይ ኦዲየንስ ነው እዚህ ያደረሰሽ። እኔ ራሴ ገዛዋለሁ ያልሽው ስልክ ራሱ በተመልካች ነው። ለተመልካች መጀመሪያ ክብር ይኖርሽ፣ ለብሩኬም ክብር ይኖርሽ። አዲስ አበባ የመጣሽው ብሩኬም ብለሽ ነው። ብዙ ነገር አሳልፋችኋል። ኦዲየንስ እንደዛ የሚልሽ አንቺን ከመውደድ የተነሳ አንቺን ከማክበር የተነሳ ለአንቺ ፍቅር ካላቸው ነው። እንደዚህ መተሽ የወረደ አስተሳሰብ ከሚኖርሽ ትላንት ላወቀሽ ውዳኔ አብሮሽ ላገረሽ ልጅ ለአብሮ አደግሽ ልጅ ለሀገርሽ ልጅ እንትን ሳቲ ክብር ሳሰጪ ለዳኒ ክብር ሰጥሽ፣ ለዳኒ ተቆረቆርሽ። ይህ ምን ማለት ነው? ይገርማል። እኔ በጣም ነው ያዘንኩት። ሰላም ጤና ይስጥልኝ ውድና የተከበራችሁ የብዙኃን ቻናል ቤተሰቦች እንዴት አላችሁ? ሰላም ናችሁ ወይ? ላይክ ሰብስክራይብ እያደረጋችሁ የምታበረታቱኝ እጅግ አድርጌ አመሰግናለሁ። የኔ ውድ ቤተሰቦች፣ ውድ የሀገሬ ልጆች፣ አሁንም ዛሬ ደግሞ ፍትፈታ እና ሀይሚ በእነ ሀይሚና በብሩኬ ነው የመጣሁት። በነገራችን ላይ እንዳየሁት ከሆነ ላይክ ሰብስክራይብ አድርጉ። ኮሜንቱን አይታችሁ ገብታችሁ ብታዩት፣ ቆይ ኮሜንትም እዚህ ጋር አስቀምጥላችኋለሁ። እያወራንም ኮሜንቱንም እያያችሁ እናንተ ማለት ነው። በጣም ብዙ በጣም ሀይሚ ክብረ ቢስ ነሽ፣ ራስ ወዳድ ነሽ። እውነት ነው ይሄ ያስብላል። ራስ ወዳድ ነሽ፣ ክብረ ቢስ ነሽ፣ ለብሩክ ክብር የለሽም ወይ ብዙ ነገር አድርጎልሻል ምናምን በኮሜንት ስላሏት ስልኩን አይፎን ስልኩን ይዛ መታ ውሰድ ያንተ አንተን የሚያስታውስ በሁለት ዓመት ታሰር አልፈልግም። ወይኔ አስተሳሰብሽ እንደዚህ ነው እንዴ? ልጅ ነሽ እንዳልልሽ ብዙ ነገር አውቄያለሁ ትያለሽ። ወይኔ ፈጣሪ። ኦዲየንስ ደግሞ ኦዲየንስ ስላለሽ ብሩኬ አንጫል አለሽም። ብሩኬ መልሽ የሰጠሽን ስጦታ ብሎሽ አላለሽም። ምን አስበሽ ነው ሀይሚ እንደዚህ ጥግ ድረስ ይሄርሽበት? የዝክን ያህል አስተሳሰብ ይወረድሽ መሆንሽ ነው? በሰላም ነው? ምን ሆነሽ ነው እንዴ? አሁን ይሄንን ብሩኬን በጣም ነው ፋዘርሽ በጣም ይወዱታል ቢያውት ራሱ። አረ አንዳንዴም እኮ እናትና አባት የጥላኝ አትበይ። የሆነ ጊዜ ይጠሉሻል። የቤተሰብን ክብር የሚነካ ነገር አታርጊ። ማንኛውም ሰው በጠራሽ ሰዓት ዝም ብለሽ ተነስተሽ አትነጂ። ማንኛውም ይሄን ላርግልሽ ሲልሽ አታርጊ። እንዲህ ብሩኬ እኮ ቀለበት እስከማረግ ሸሚዝ ወይ ነው ብለሽ እኮ ቀለበት እስከማረግ ድረስ ተቀብለሽ አልፎሻል። ፕራንክ ነው ያደረግሽ። ለፊው በይቅርታ እንኳ አንቺ ማነሽ? እግዚአብሔር ስንት ነገር ኃጢአት ሰው ገለን ኃጢአት እየሰራን ራሱ በኃጢአት መንገድ ተጨመላልቀን ይቅር የሚል አምላክ ነው። ስለዚህ የሀገርሽ ልጅ የሚያዋጣሽ ብትዋቀሱ ምን ብትሉ የትላንት ለዚችኛዋ ያልሆነ እንግዲህ ትላንት በላይ ላይ እንትን የነበረ ሲማግጥብኝ ነበረ ብላ አስታሳይ ነበር። በጣም ተናዳነ ስሜታዊ ሆና ነው እንደነገርኳችሁ። ረሙ ቸኮሌት ሀይሚ እዚህ ቦታ መገኘት የለብሽም ነበር። ትክክል አይደለም። 200 ሺህ ለመግባትሽ በጣም ደስ ብሎኛል ነው ያላት። እውነቱን ነው። ረሙ ቸኮሌት በጣም ትክክለኛ ነው። ይሄ ዘልሎ ለመጣ አረቁመት ራሱ በሰው ላይ እኮ ነው እንደዚህ እንደንትን ተረማምደህ እንትን ያልከው። ያ ጉረኛ ነው። ለምን እንደዚህ ያደረገው ለምን እንደሆነ ታውቃላችሁ? እናንተ አልገባችሁም እንጂ የለምለምን ወንድም እንደዛ ሲያረግ ስለነበረ ልጅቷን እንትን ለማለት ምንም አታውቅም ተብሎ አንቺ ዝም ብለሽ 200 እንትኔና ብሩክ ያከብሩልሽ አያውቅም። እንደው በእግዚአብሔር እኔ ሰውን መሳደብ አልፈልግም፣ ግን ከሁኔታሽ ከነገሩ ኮሜንት ራሱ ጽፌ አላውቅም፣ ተሳድቤ አላውቅም።
በጣም ጥጋበኛ ስለሆንሽ እንትን ብዬሻለሁ። ወደ ራስሽ ተመለሽ ብዬሻለሁ። ይቅርታ አድርግልኝና ወደ ራስሽ ተመለሽ። እንደ የሚመክርሽም ሰው የለ እንዴ? አንዳንዴ እኮ በነገራችን ላይ ሴት ልጅ ሳታገባ ከእናት ከአባቷ ጋር ከወጣች ከባድ ነው፣ ከባድ ነው ትላለች። እየሳኩኝ ግን የምር ስንናገር ግን ብሩኬ በጣም ትዕግስተኛ ነው፣ በጣም ትዕግስተኛ ነው። ሌላም ቢልሽ እንዴት ነው ውል በውለታ የምታስራል አረጌትሽ ራሱ በስመ አብ። አረ ወደ ራስሽ ተመለሽ ሀይሚ። ታይ ይቆጭሻል። ብሩኬን የመሰለ ልጅ በጣም ትዕግስተኛ የሰው ልጅ ቆንጆ ስለሆነ አይደለም፣ በጣም ለሴት ልጅ ክብር ያለው ልጅ ነው። ምክንያቱም እኔም ሴት ናት ያሳደገች ብሎ ሁሌ ስለሚል ማለት ነው። ስለዚህ ሌላ ሲያነሳው እንዳይቆጭሽ። ብዙ ፈላጊ እንዳለው ታውቂያለሽ። እኔም ፈላጊ ያለኝ ብለሽ ባታስቢ ማለት ነው። አንቺ የምፈልግሽ ሊኖር ይችላል፣ ግን የዳኒ ሮያል እና የጽጌ አይነት እንዳትሆኒ። ይቅርታ ብሎሻል፣ ንቂ። ልጁ ከአንቺ ሌላ ነገር ነው የፈለገው እያለ ብዙ ነገር አስረድቶሻል። ለምን አትነቂም? ልጅነትም አይደለም ምንም አይደለም። እርግጠኛ ነኝ ፋዘርሽ ቢሰሙ ነይ ቡታጅራ ነው የሚልሽ። ቡታጅራ ነይ፣ የትም አትንቀሳቀሽ። ማን ፈቀደልሽና ነው የሚልሽ? ኮሜንታተሮች ወደ 6-7 ሺህ ኮሜንት ሊገባ ነው። እዩ እምሬ ነው የምላችሁ። እዩ ሁሉም በቃ ሁሉም በጣም ነው የተናደደባት። በጣም ነው እንደዛ የሚወዳትን ያክል። በነገራችን ላይ ኮሜንታተሮች አንቺ እንድትመለሽ ነው። ብሩኬ ከዚህ ቀደም ዱባይ እንደሄደው ተጣልታችሁ እንዲመለስ ያደረገው ኮሜንታተሮች ስለሚወድሽ ስለሚያፈቅሩሽ ክብር ስላላቸው ለአንቺ ወደ ራስሽ ተመልሰሽ ታስተካክለሽ ወደ ብሩኬ ጋር አብራችሁ እንድትቀጥሉ ነው እንጂ ተመልካች ለአንቺ እናትና አባቴ አይጥላኝ እዚህ ያደረሰች ተመልካች ነው። ሀይሚ አትርሽ ይሄንን። አንዳንዴ የነበርንበትን ያሳለፍንበትን የምንረሳ ከሆነ ነገ የሚደርስብንን አናቅም። የነበርንበትን ቡታጅራ ሆነሽ እኮ ለእኛ ክብር ነበረሽ በጣም ታዝኒ። አሁን ግን ማለት ነው የሆነ አለ አይደለ አንድ ሰው ታዋቂ ሲሆን መማር ያለብሽ በወንድምሽ ተማሪ። እንዴ ምንድን ነው ታዋቂ ብትሆኑ እኮ እናንተ ማለት ነው። አብረሽ አሁን የዋህነቱ ሳያንሰው ግን አንገት ደፊ አገር አጥፊ ነው። እንዲህ አንገቱን እያቀረቀረ አገር አጥፊ ነው። ገባችሁ አይደል? ትናንትና ሄዱ ደግሞ እንደዚህ አይነት ነገር ብትወደኝ እኮ እሷ እንደዚህ አታረግም። ፋዘሩን ይዞ ሲመጣ እኔ እኮ እንደዚህ ነው ምናምን ጥፋተኛ እንደሆንክ እኮ ፋዘር ራሱ በደንብ ያውቃሉ፣ ጥንቅቅ አድርገው ማለት ነው። እናንተ ስለ ትዳር ምንነት፣ ትዳር ራሱን የቻለ ህይወት አለው። ሳትደርሱ ዝም ብላችሁ ጥልቅ ያላችሁበት ትዳር ነው ያሉት ፋዘሩ። ማርያምን እኔ በጣም ነው ወይኔ ፋዘሩ ስወዳቸው በጣም ነው በፍቅር የምወዳቸው። እና በነገራችን ላይ ጋሽዬን የሚጠላ ሰው የለም፣ ግን ለነጋሽዬ ክብር ይኑርሽ። ዝም ብለሽ አገኘሽው ጋር የማንም ወጠጤ ሲጠራሽ አትይጂ እንዴ! ሴት ልጅ እኮ ክብር አላት። ይህማ ነይ ያለሽ ጉላ ጋ ሁላ ከሄድሽ እኮ ምንም በቃ ዝም ብለሽ እየተጎትሽ ሸመኛ ናት፣ ሀይሚ ሸመኛ ናት። ለምን ሸህም ይዝሻል? የምትወጁ ብሩኬን ነው አይደል? ለብሩኬ ክብር ይኑርሽ። ብሩኬን የምትወጁ ከሆነ ብሩኬን የምታፈቅር ከሆነ ከማንም ስጦታ አትቀበይ። ከወንድ ልጅ ሴት ብትሆን ኦኬ ምንም ችግር የለም። ስጦታ ደግሞ ከሆነ ከብሩኬ ጋር ሆነች ስጦታ ይስጡሽ፣ እኛን ከለክልም። እና ኦዲየንስን ኮሜንታተሮች እነሱ ከሌሉ አንቺ ብር ሊኖርሽ መግዛት ይችላለሁ አልሽ። ኦዲየንስ ስላየልሽ ራስሽን ችለሽ እንድትኖሪ ስላደረገሽ ነው። መጀመሪያ ለኦዲየንስ ክብር ይኖርሽ። ሰው ጠላ አልጠላ እናትና አባቴ ይጥሉኝ እግዚአብሔር አይጥላኝ እንጂ አይባልም፣ ነውር ነው። መልሰሽ ይቅርታ ጠይቂ ኦዲየንስን ማለት ነው፣ ቤተሰቦችሽን። እኛም እንደ ነውስ እኛ የውሸት ነው ቤተሰቦቻችን ናቸው የምትዩ እና ቡታጅራ እንደነበርሽው ሁኜ ሀይሚ፣ ይሄ አይጠቅምሽም ለአንቺ። ይሄ እንደዚህ አይነት ነገር ገደል ይከትሻል፣ ህይወትሽን ያበላሸዋል። ገና ልጅ ነሽ አንቺ። ገና ብዙ ከአንቺ ከብሩኬ ብዙ ነገር እንጠብቃለን። ብሩኬ ተመላሽ ይመለሳል፣ ግን አንቺ አጥፍተሻል። በጣም ትልቅ ጥፋት ሲጀመር የጀመረው ብሩኬ ቢሆንም ግን ትልቅ ጥፋት ያጠፋሽው አንቺ ነሽ። ስጦታ ሲሰጥሽ ዝም አለ። እንዲሁ ትዕግስተኛ ነው፣ ማርያምን በጣም ትዕግስተኛ ነው። ለምን ጓደኛ እንደዘራ ማን ስለሆንክ ነው አንተ የምትደበድበው አልሽው። ብዙ ነገር ታግሶሻል።
ይህ ማለት ምንድን ነው? እናቱን ስለሚወድ ለአንቺም ክብር ስላለው ማለት ነው። ኮሜንታተሮች ለአንቺ ብለው ነው እንጂ ኮሜንታተሮች ካጻፉልሽ ካላዩልሽ እነሱ እኮ አንቺ አይከፈልሽም። እዚህ ቡታጅራ ራሱ አትገኝም። አዲስ አበባ ማለት ነው። ቡታጅራ ነበርሽ ጊዜ እንዴ። አንዳንድ ግን ሰው ሲጠግብ የሚናገረውን ሁላ ያቅም ልበል። ፈጣሪ ትዕግስቱን ስጠኝ። እና ምን ልልሽ ነው ሀይሚ፣ ወደ ራስሽ ተመለሽ። ተብሩኬ ጋር ታርቃችሁ ማየት ነው እኛ የምንፈልገው። በጥቅሉ ይህን ምልሽ ልጅነትም አይደለም። ሴት ልጅ ክብር አላት። ያም ምንም ዩቱበር ሆነሽ ጠርተው ነይ እንደዛ አርጊ ነይ እንደዛ አርጊ 200 ሺህ ብሩኬም እኮ ሊያከብርሽ ሳላከብርልሽ ኢቨን ስልክ ሲደውል ለምን ደወልሽልኝ እያልሽ እኮ ስትገላምጭ ነበር። አይተንሻል እኮ ግልምጫሽ ራሱ ማለት ነው እንዲህ። አንዳንዴ ግን ንገሩኝ በይ ንገሩኝ። እኔ ከተናደርኩኝ እኮ የምናገረውን አላውቅም። ቂጣው ስልክ 200 ሺህ ብር 200 ሺህ ብር ለወሬ መቸኮል እኮ አንዳንዴ 200 ሺህ ገብታ እንኳን እንዳላከብርላት ይሄ ነገር ተፈጠረ ብሎ በጣም ነበር የተሰማው። አንቺ እዛ ጋር አበባ የሆነ ሰካክቶ ኬክ ስለቆረሰልሽ ጉራ ነው 200 ሺህ እኮ ያስገባንሽ እኛ ተመልካች ነው ኦዲየንስ ነው አይደል እንዴ? ስለዚህ ኦዲየንስን ካላከበርሽ ብሩኬን ካላከበርሽ መውደቂያሽ አያምርም። አንዳንዴ የምንወርቅበት እናሰላሰል፣ አንዳንዴ ያሳለፍነውን የነበርንበትን እናሳልፍ እና አው ፈጣሪን ነው መፍራት፣ እናት አባትን ነው መፍራት፣ ግን የሚወድሽን ሰውንም ማክበር አለብሽ ብዬ ነው እኔ የማስበው ማለት ነው። የሚወድን ሰው ክብር ሊኖረን ይገባል፣ ለሚወድን ሰው ማለት ነው። ተመልካች ደግሞ አሁን ደግሜ ደጋግሜ የምናገርሽ ለአንቺ ለራስሽ ነው። አወዳደቅሽ እንዲያምር፣ ጥሩ ህይወት እንዲኖርሽ፣ የተባረከ የተቀደሰ ህይወት እንዲኖርሽ። ኢቭን ተመልካች እያቀናበረ እኮ አንቺና ብሩኬ ወልዳችሁ ልጅ አብራችሁ ተጋብታችሁ ኖራችሁ እንዲኖራችሁ ነው ተመልካች ምኞቱ ለእናንተ የሚመኘው ማለት ነው። ይሄ ተመልካች ለምንድን ነው የማይከበረው? ለምንድን ነው የማይሰማው? የሄድሽበት መንገድ የተሳሳተ መንገድ ስለሆነ እንድትመለሽ ነው አንቺ እንድትመለሽ ነው ይሄ ነገር የሚጽፉልሽ እንጂ ውለታ በዛብኝ በጓደኞቼ በምኖቼ ወይኔ ፈጣሪ። አንዳንዴ ግን እንደው አራዳ አንዳንዴ አራዳ ያጫውትሻል፣ ግን አራዳ አይደለሽም። ልሁን ታያለሽ፣ ግን አይደለሽም። አሁን ላይ ሳይሽ ክብረ ቢስ ነሽ አለሽ ብሩኬ። ሌላም ቢጨምርልሽ እንደውም አልተናገረም። ትዕግስተኛ ሌላው ቢሆን አናትሽ ነበር የሚልሽ። ብሩኬ በጣም ትዕግስተኛ ልጅ ነው። እግዚአብሔርን ታግሶሻል። የሀገርሽ ልጅ ነው የሚያዋጣሽ፣ የሀገርሽ ልጅ ምንም ቢሆን ማለት ነው። ምንም ቢሆን የሀገርሽ ልጅ ነው። እርግጥ ያለ ነው። ምን ያለ ነው ጥፋቱ? ሲጀመር የመጀመሪያው እሱ ቢያጠፋም ይቅርታ ብሎሻል። ከይቅርታ በላይ ግን በነገራችን ላይ በተከታታይ ባየሁት ነገር በነ ብሩኬ ፕራንክ ሲያደርጋት በጣም ነው የምታጋነነው። ከኔ በላይ ማንም የለም ነው የምትለው። በነገራችን ላይ ሀይሚ ማለት እኔ እንዳየሁት ብሩኬ እሷ ስትሰራ ግን ለእሷ ቀላል ነው። በቃ አለቀ፣ ቀላል ነው ለእሷ። ምንም ማለት ምንም መስሎ አይታይም። ለምን እንደዚህ ይሆናል? ፕራንክ ከተደራረጋችሁ ስራ ነው ብላችሁ አውቃችሁ ከሰራችሁ ስራ ነው ብላችሁ ስራ ነው። ክብራችሁ ነው። የስራ ለብቻው ነው፣ የእንትን ለብቻው ነው። ይህን ማወቅ አለባችሁ ነው የምለው። በተለይ ቡታጅራ ዩቱበሮች ማለት ነው አወጣጣችሁ ደስ ይልና መጨረሻችሁ እንደዚህ በጣም ይደብራል። በጣም የሰው ልጅ መጨረሻው ሲያምር ነው እንጂ ጅማሮው ምንም ይሁን ግን መጨረሻችንን አሳምርልን በሉ። እርግጠኛ ነኝ ሀይሚና ብሩኬ አይለያዩም። ታርቀው ደግሞ እናያለን ብዬ ነው እንደ እግዚአብሔር ፍቃድ ተስፋ ማድረገው። ያው እኔ ግን ስለተናደድኩ ነው እንደዚህ የተናገርኩት። በጣም ይቅርታ ግን ማለት ነው። አንዳንዴ ያሳለፍንበትን የሚረሳ ሰው እኔ በጣም ነው የምናደደው። እኔ ያለፍኩበትን ከረሳው ሰው አይደለሁም፣ ማገናዘብ ካልቻልኩኝ ማለት ነው። እና ይህን ይመስላል የኔ ውድ ቤተሰቦች። እንግዲህ ላይክ፣ ሼር፣ ኮሜንት እያደረጋችሁ እኔንም አበረታቱኝ። እወዳችኋለሁ። መልካም ጊዜ